ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ከትግራይ ቴሌቪዥን አማርኛ ቋንቋ ስርጭታችን አሁን ጀምሯል። እንድትከታተሉ በአክብሮት ጋብዛለሁ። ቀዳሚ ወዳደረግነው ዜና እናልፋለን። ሀገርና ህዝብን ወደ ገደል እየከተተ ያለው የጥፋት ኃይሉ የፋሽሽት አብይ አህመድ ቡድን ለመዋጋት ከኦሮሞ ነጻነት ሰራዊት በጋራ ለመታገል ስምምነት ላይ መድረሱ የትግራይ መንግስት አስታወቀም። የትግራይ መንግስት ባወጣው ወቅታዊ አቋም መግለጫ የፋሽሽት አብይ አህመድ ቡድን እድሜ ማሳጠር ባለድርሻ አካላት የሚተባበሩት አሁን መሆኑን አስታውቋል። እንደሚከተለው ይቀርባል። ዜናዎቻችን ይቀጥላሉ። ተመልካቾቻችን የትግራይ ሰራዊት በተቆጣጠረባቸው የአፋርና የአማራ አካባቢዎች የሚገኝ ህዝብ ከሰራዊት ጎን ሆኖ እያገዘና እየተባበረ መሆኑና ስለ ሰራዊቱ መልካም ስነ ምግባር ምስክርነት እየሰጠ እንዳለ የትግራይ ሰራዊት ቃል አቀባይ ታጋይ ገብረ ጻድቃን ገለጹ። አክለውም የትግራይ ሰራዊት የላሊበላ ከተማን በተቆጣጠረ ወቅት የከተማዋ ቅርሶች እንዳይዘረፍና ጉዳት እንዳይደርስበትም ከህዝቡ ጋር በመተባበር መስራቱን ተናግረዋል። ታሪክ ፍስሐ ተመልክተዋለች። ጀግናው የትግራይ ሰራዊት መልካም ስነ ምግባርና ጽኑ ዓላማ ታንግቦ መሬት ላይ ጠላቶችን ማሳፈር ቀጥሎበታል። ፋሽስት አብይ አህመድና ግብረአበሮቹ በህዝቦች ላይ የሚፈጽሙት ግፍና መከራ የሐሰት ፕሮፓጋንዳ በመንዛት በትግራይ ሰራዊት በማሳበብ በሰራዊቱ እየደረሰባቸው ያለ ሊቋቋሙት ያልቻሉ ሽንፈትን ለመሸፋፈን እየሰሩ እንደሆነ የትግራይ ሰራዊት ቃል አቀባይ ታጋይ ገብረ ጻድቃን ለጋዜጠኞች በሰጡት መግለጫ ግልጽ አድርገዋል። هذا سراوي تجراي بقلص من بحيلن يصلات زدمس زلمبر بالمنا يكون زلقلنا زلو مريتنا የትግራይ ሰራዊት በክንዱኑ ጠላቶችን እየደመሰሰ ያለው እንጂ በልመና አይደለም መሬታችን እየለቀቁልን ያሉት ወይም ሳይዋጉ አይደለም ወደ ኋላ እየሸሹ ያሉ። ስለዚህ የትግራይ ሰራዊት ጥቃት መቋቋም ስላልቻሉ ነው የተለያዩ የጦር መሳሪያዎቻቸውን ጥለው እየተደመሰሱና እየተበተኑ ያሉት። ስለዚህም ይህ ሽንፈታቸውን ለመሸፈን የሐሰት ስም የማጥፋት ወሬዎች እየነዙ ነው። ይህ ደግሞ ከተስፋፊዎቹ የአማራ ልሂቃን ይሁን ከፋሽስት አብይ አህመድ በተደጋጋሚ የትግራይ ሰራዊት ይህ አደረገ ያሉ በራሳቸው ሚዲያም እያሰራጩ ነው። ሁላችንም እንደምናውቀው በቅርብ ጊዜ ፋሽስት አብይ አህመድ የተለመደው የፋሽስት ስራውን በመቀጠል በአፋር ህዝብ ላይ ድብደባ ፈጽሟል። ይህ የሚያደርገው በዚህ አረመናዊ ድርጊት ትርፍ ለማግኘት በማሰብ ነው። ይህ ሁሉ በማድረግ ደግሞ የትግራይ ሰራዊት ነው የፈጸመው ብለው ያሳብባሉ። ይሁን እንጂ የትግራይ ሰራዊት ህዝባዊ ሰራዊት ነው። ይህ ድርጊት ለማድረግ የሚያስችል ባህሪና ተፈጥሮም በፍጹም የለውም። የትግራይ ሰራዊት በዚህ ድርጊት በፍጹም የሚታማ አይደለም። ሰራዊት ትግራይ በዚህ ፈጽም ዝሕማ ይኮነ የትግራይ ሰራዊት መልካም ስነ ምግባርና ዲሲፕሊን ጠንቅቀው የሚያውቁ የአፋርና የአማራ ህዝቦች ሰራዊቱ በተቆጣጠራቸው አካባቢዎች ያሳየው ስነ ምግባርና ለህዝብ ስላለው ወገንተኝነት ምስክርነታቸው በራሳቸው ፍቃድ እየሰጡ ስለመሆናቸውና ህዝቡ ለትግራይ ሰራዊት ትብብርና ድጋፍ እያደረገ እንደሆነ የትግራይ ሰራዊት ቃል አቀባዩ ተናግረዋል። ሰራዊት ትግራይ አብዛአቶ መሬት አፋር ይኹን ህዝብ መሐራ ዝለዓለ ህዝብ ተቀባልነት እንዳረኸበ የትግራይ ሰራዊት በገባባቸው የአፋር ሆነ የአማራ አካባቢዎች ላይ በህዝቡ ተቀባይነት ያገኘ ነው። ባለፉት የ17 ዓመታት የትጥቅ ጊዜ የህወሓት ሰራዊት ምን አይነት ስነ ምግባር እንደነበረው እነዚህቦች ጠንቅቀው ያውቃሉ። የህወሓት ሰራዊት ህዝብን እንዴት እንደሚይዝ ለህዝብ እንዴት እንደሚያከብር ግባ ሳይባል ሰው ቤት እንደማይገባ አሳምረው ያውቃሉ። ጽኑ ሰራዊት እንደሆነ ስለሚያውቁ አሁንም ለትግራይ ሰራዊት ልክ ለህወሓት ሰራዊት እንደነበራቸው አይነት አቀባበል ስሜት ነው ያላቸው። የትግራይ ሰራዊት ያለው መልካም ስነ ምግባር ማንም ሳያስገድዳቸው ራሳቸው ምስክርነት እየሰጡበት ነው። የትግራይ ህዝብ ዋስትናና ደህንነት ሙሉ በሙሉ እስከሚረጋገጥ ጠላቶች የሰፈሩባቸው አካባቢዎች በመደምሰስ የትግራይ ህዝብ ህልውና ለማረጋገጥ እንጂ ወደ አፋርና አማራ ሄዶ ማስተዳደር ዓላማና ፍላጎት በፍጹም የለውም። ለዚህም ህዝቡ ድጋፍ እየሰጠንና እየተባበረን ያለው ገር ህዝቢ በሁሉ ገጽ እንደሐገዘናን እንደተሐባበርናን ይዝርከ ታጋይ ገብረ ጻድቃን በሰጡት መግለጫ የትግራይ ሰራዊት የላሊበላ ከተማ በተቆጣጠረበት ወቅት ከመጀመሪያውንም የላሊበላ ታሪካዊ ቅርሶች እንዳይዘረፉና እንዳይፈርሱ አቅዶና ከህዝቡ ጋር ተቀናጅቶ ሲሰራ እንደነበር አስረድተዋል። አብቀረው አዋን ሐራዝ ወጻት ከተማ ላሊበላውን በቅርብ ጊዜ ነፃ የወጣችው የላሊበላ ከተማ የበርካታ ታሪኮችና ቅርሳ ቅርሶች ባለቤት ናት። ስለዚህም ሰራዊታችን ከመጀመሪያው ጀምሮ
እነዚህ ቅርሶች እንዴት ጥበቃ ሊደረግባቸው እንደሚገባ ሰራዊቱ ወደ ከተማ ከገባ በኋላም እንዳይሰረቁና እንዳይፈርሱ ከአካባቢው ህዝብ ጋር አስፈላጊውን ትብብር እያደረገ ነው። መጀመሪያውንም አቅዶ የገባው ህዝባዊ ሰራዊት ስለሆነ ምንም አይነት ጉዳት አላስከተለም። ህዝቡ ራሱ እየተናገረና በየአካባቢው ያለው ህዝብም ስለ ትግራይ ሰራዊት መልካም ስነ ምግባርና ዲሲፕሊን ምስክርነት እየሰጠ ነው። ምስክርነቱ እንዳበይ በሌላ ዜና የትግራይ ሰራዊት በተቆጣጠራቸው ቦታዎች የህዝቡን ደህንነትና ንብረት ለአደጋ እንዳይጋለጥ ለመጠበቅና ለመከላከል ቁርጠኛ መሆኑን አሳውቋል። በተጨማሪም በፋሽስቶችና በወራሪዎች በትግራይ ህዝብ ላይ የተፈጸመው ግፍና በደል በሌሎች ህዝቦች ላይ እንደማይፈጸም ገልጿል። ለአፈወርቂ ገብረህይወት ዘገባ ፍርቱና ገብሩ የትግራይ ሰራዊት እየተቀናጃቸው ያሉት ድሎች በየቀኑ ተአምራዊ ጥቃት በጠላት ላይ በመፈጸም የትግራይ አካባቢዎችን ነፃ ከማውጣት በዘለለም ጠላት ስርስር በመሄድ ትግራይን ለደፈሩ ጠላቶች ዋጋቸውን እየሰጣቸው ይገኛል። በተለይም በአሁኑ ሰዓት ህዝባዊ ትግሉን በጠላት ላይ ከባድ ኪሳራና ሊገምቱት የማይችሉትን አቅምና ስልት ይዞ ትግሉን ቀጥሏል። የፋሽሽቱ የአብይ ቡድንና የአማራ የጥፋት ኃይል በደረሰባቸው ከፍተኛ ጥቃት መቋቋሙን ቀርቶም የትግራይ ሰራዊት ባዩ ቁጥር እግራው ጭኝ ብለው መሳሪያዎቻቸውና ምሽጋቸውን ብሎም ፍከራና ቀረርቶ የሚነፉበትን ከተማቸውን ጥለው ሲፈረጥጡ ታይተዋል። የትግራይ ሰራዊትም በተቆጣጠረባቸው ከተማዎች የህዝቡን ደህንነትና ንብረት አደጋ ላይ እንዳይወድቅ ባረፈበት ቦታ ሁሉ ቃለ መሐላ ሲፈጽም ታይቷል። የተሰው ጓዶቻችን እንዳልተሰው ነው ማስበው። ምክንያቱም ጠላት በራሱ ሜዳና አገር ጥሎ ከፈረጠጠ በኋላ የቀረውንም ከተደመሰሰ ከዚህ በላይ ለመኖር ምኞት የለኝም። አሁን ብሰዋ ምንም አይመስለኝም። አይታችሁታል። የራሱን 6 ምሽጎች ሰርቶ ጥሎ ነው የፈረጠጠው። ይህ ምሽግ ለትግራዋይ 1 ዓመት ያዋጋዋል ቀለብ ያቀረብክለት። ስለዚህ ጠላቶች አይተናቸዋል። ይህ ለኛ ትልቅ ሞራል ነው። አሁንም ቢሆን ሞራላችን ሙሉ ነው። ህዝለ ሞራልና ሙሉ እዩ ለቃሬና ጸላይ ካብ ትግራይ ለምለጠይ ለሃደመ ጸላይ ለቃሬና ዝጸላ ዘኻ ጽባህ ይድቅሰልና የቀረን ጠላት ከትግራይ ያመለጠ ጠላት ነው። ይህ ጠላት መቼም ቢሆን ለኛ አይተኛልንም። ስለዚህ በገባበት ገብተን እንደመስሰዋለን አንመለስም። ምክንያቱም ጠላት ምን ጊዜም ጠላት ነው። ታጥቆ የጣሉ ለኛ ጠላታችን ነው። እኛ ከህዝብ ጋር ጥል የለንም። ኑሮንም አያቅም። ምክንያቱም መስመራችን ህዝባው መስመር ነው። ስለሆነም ጥላችን እናታችን እህታችን ከደፈረም አባታችን ካረደ ሃይማኖት አባቶች በጥይት ከገደለም እንዲሁም መሬታችን ካቆሸሸ ጋር ነው። ስለዚህ ይህ የታጠቀ ኃይል የቀረ ቀርሷል ያመለጠም በገባበት ገብተን ከዚህ ሳንመለስ አንድ ነገር እናረጋለን። ምክንያቱም ነህና አደታትና ሐዋትና እንደም ደፊረም ከይድና ንሕና ተኸማል ገበረ አውላአት ያቲና ሐዲን ጎረለና ማለት ነቲ አንጻር ህዝብ ትግራይ ዝኾነ 4 ኪሎ ተቆይጥ የትግራይ ህዝብ ጠላት የሆነው በ4 ኪሎ ቤተ መንግስት የተሸሸገው ቡድን ሳትደመስስ በውስጣችን ምንመኛት ሰላምና እርጋታ ያላት ትግራይ እውን መሆን እንዲሁም ልማቷና ብልጽግናዋን ልታረጋግጥ አትችልም። ስለዚህ ይህንን ስርዓት ማፍረስ ግዴታ ነው። ማውሐስ ስለዘይኸውን ግድን የትግራይ ሰራዊት በተንቀሳቀሰበት አካባቢም ህዝባዊ ትግል መሆኑን ጎልቶ የታየበት ህዝብ ከጠላት በመለየት ስልታዊ ጥቃትን በመፈጸም ጠላቶች ላይ በሚያረጋቸው ከፍተኛ ጥቃት ከግማሽ በላይ መንገድን ተጉዘዋል። አሁን በተቆጣጠረባቸው የአፋርና የአማራ ህዝብ ላይ ጠላቶቹ የትግራይ ህዝብ ላይ ያደረጉትን ማለቅ የሌለው ግፍ ሊፈጽም ይቅርና በየመንገዱ የሚያገኘውን የህዝብ ንብረት ላለመንካት በተሰውት ጓዶቻቸው ስም ቃል እየተግባቡ ግስጋሴያቸውን ቀጥለዋል። አባዓልና همشالقና همክፍለጦ በእኛ ውስጥ እንደ ሻለቃችን እንዲሁም እንደ ክፍለ ጦራችን የሰው ንብረት መንካት ነውር ነው፣ ኃጢያትም ጭምር። ያልፍልኛል ብሎ አንድ ሰው የከፈተውን ሱቅ መዝረፍ የሰው ላብ ነውና ጭራሽ እንዳታስቡት። ይህ የምናደርግ ከሆነ ነገሱም ልክ እንደኛ ይነሳብናል። ስለዚህ ትግላችን አጭርና ድል የምንቀናጅበት ነው። ስለዚህ አደራላችኋለሁ በተሰውት ጓዶቻችን። ያሰው ንብረት ግን ለኸይነከ حدራ ይብል ብዙም ተሰወው ብጾትና አፍቲቲክስ ስለምባሩን ከይወጣና ምክንያቱም ንሕና ህዝባው ቃል ሲና ንገብር ዘለና ኢላና ህዝባው ቃል ስኻ
ከስነ ምግባር እንዳንወጣ ህዝባዊ ትግል ነው ያደረግን ያለ ነው ብለናል። በመሆኑም የአርሶ አደሩም ይሁን የህዝቡ ምንም አይነት ንብረት እንዳነካ እኛ አላማችን የሰው ንብረት መንካት አይደለም። በጥንቃቄ ንቁ ሆነን የህዝብ ንብረት እየጠበቅን ትግላችን ወደፊት ይሁን። ትግራይ ታሸንፋለች፣ እያሸነፈችም ነው። ምክንያቱ ጽባህን ጎ ሱን ከምታን احنا ወጽና ያዘልና ወጽሩን ቃል ስለህና ወህልና ይሱ ቀበኔ ላይ ትግራይ ትዕወት ትግራይ ሲዕራ ስርዓት ባህልና እምነት ከተላበሰው የትግራይ ህዝብ የአብራኩ ክፋይ የሆነው ይህ ሰራዊት ሊያጠፉት ለመጡት ጠላት እንደ ብረት እየቀለጠም በህዝባዊ ፍቅርና በአንድነቱ እየተጠገነም የህዝቡን ሰላምና ደህንነት ለማረጋገጥ በስነ ምግባሩ ጥንቁቅ ሆኖም የትግራይ ህዝብ ላይ የደረሰውን ሰቆቃም ሌላው ህዝብ ላይ እንደማይፈጽም የ301 ኮድ አዛዥ ዘነበ ክፍለ ገልጿል። አብልዕል ትንክሕትን አሃዳውያንን ኣብ ስልጣን ዘሎ ኃይልን መሳሪሕ ዝኾነ ሰራዊትን እዚ ኣብዚ ንወስዶ ስጉምቲ ዘየዳግም ዘዛብዕ ዝድምስ እዚ የምንወስደው እርምጃ የማያዳግም የሚያዛባ የሚደመስስ መሆን አለበት። የትም ቦታ የትግራይ ጠላቶች ማጥፋት ብቻ ነው። ለዚህም ሁሉ ጊዜ ዝግጁ መሆን አለብን። የትግራይ ህዝብ የማይፈልጋቸው ነገሮች ራሱ ላይ እንዲፈጸም የማይፈቅዳቸው በሌሎች ህዝብ ላይ እንዲፈጸም አይፈቅድም አይቀበልም። እኛም የትግራይ ህዝብ አደራን አንግበን በእኛ ላይ ሊፈጸም የማንፈልጋቸው ነገሮች ሌሎች ህዝቦች ላይ እንዲፈጸም መጠበቅ እንዲሁም መከላከል አለብን። ተግባራችን እንደ ስማችን ቃል በተግባር ትግራይ ታሸንፋለች። ሽቶታቱ ኣብ ልዕሊ ህዝብና ናባናን ክፍጸሙ ዘይንፈቅዶም ኣብ ካሊእ ህዝብ ከይፍጸሙ ክንከላኸለለና ክንሕለለና ተግባርና ከምሽምና ቃል በተግባር ትግራይ ትሰዓት የትግራይ ሰራዊት በአሁኑ ሰዓት በጠንካራ አቅምናም በተሟላ ህዝባዊ ደጀን በሙሉ ስነልቦናም ጠላቶችን ከፊቱ እየጠረገም በሚያርጋቸው ግስጋሴዎች ጠላት ፍርክስከስ ሲል የሚይዘውና የሚጨብጠውን አጥቶም ሚዲያ ያድነው ዘንድ የነፍስ ውጪ ፉከራውን በሰበር ዜናዎቹ ቀጥሏል። የትግራይ ሰራዊት ግን ህዝባዊ ትግሉ ወደ ኋላ ላይ መለስ ያላንዳች ፉከራና ቀረርቶ በተግባር እየገሰገሰ ነው። የትግራይ ሰራዊት ከአማራ ክልል ገረገራ ወረዳ ነዋሪዎች ጋር ተወያየ። በውይይታቸውም የትግራይ ሰራዊት በትግራይ ህዝብ ላይ የተፈጸመው ግፍ በአማራ ህዝብ ላይ እንዳይፈጸም ሊጠብቀውና ሊከላከልለት ይገባል ተብሏል። ታደሰ ልጅ አለም ተመልክቶታል። የዚህን ዜና ዝርዝር የፋሽቱ አብይ አህመድ ቡድንና አጋሮቹ በትግራይ ህዝብ ላይ የፈጸሙት በደል ይቅር የማይለው ቢሆንም አሁንም የኢትዮጵያ ህዝብ ተነስ፣ የአማራ ህዝብ ተነስ፣ ህልውናን አስከብር፣ የኢትዮጵያ ጠላት መጥቷል እያለ ለመከፋፈልና በስልጣን ላይ ለመቆየት እያደረገው ያለው ሴራ እንደማይሳካለት መሬት ላይ ያለ ሀቅ የሚያሳይ ነው። በአማራ ክልል በምትገኘው ገረገራ ወረዳ የትግራይ ሰራዊት ከነዋሪዎች ህዝብ ጋር ተወያይተዋል። በውይይታቸውም ካነሷቸው ዋና ዋና ነጥቦች ይህ ጦርነት እኛ ፈልገነው የገባነው ጦርነት አይደለም፣ ተገደን የገባነው ጦርነት ነው ሲሉም የትግራይ ሰራዊት አመራሮች ገልጸዋል። አያይዘውም በትግራይ ላይ የግፍ የፈጸሙ ወንጀለኞች ወደ ህግ የማቅረብ ስራ ነው እየሰራን ያለ ነው። ስለዚህ ማንኛውም ነዋሪ ህዝብ መፈናቀል እንደሌለበት በተለይም ህፃናት፣ ሽማግሌዎችና ነፍሰ ጡር እናቶች በዚህ ክረምት መፈናቀል እንደሌለባቸውም ተናግረዋል። ከሲቪል ህብረተሰብ ጋር ምንም አይነት ጸብ የለንም። ቀድሜ እንደነገርኳችሁ መቀመጫ ስላጣን የገባነውን ተገደን የገባነው ሳንፈልግ ተጎትተን የገባነውን ጦርነት እንደሆነና ራስን ለማኖር ራስን ለመከላከል የህልውና አጀንዳ ስለገጠመን ብቻ የምናደርገው ጦርነት እንደሆነ ጦርነቱ በትግራይ ላይ የግፍ የፈጸሙ ኃጢያተኞች ይዘን ወደ ህግ ለማቅረብ እንደሆነ ምናካሂደው እዚህ ላይ ስንደርስ እናንተ የሚቸግራችሁ ከማገዝ ውጪ እናንተን እንድናሳደድ እንዳልመጣን አውቃችሁ የሸሸው ሁሉ እንዲመለስ አዛውንቶች፣ ነፍሰ ጡር እናቶች፣ ህፃናት ከቤታቸው በዚህ ክረምት መፈናቀል በጣም ትልቅ ኃጢያት ነው። ይህ ያደረገው ውሸታሙ በውሸት የሚኖር የስልጣን ጥመኛው አመራር ነው ያደረገው።
ግፈኛውን ያደረገው ይሄንን የፋሽቱ ቡድን በትግራይ ህዝብ ላይ የፈጸመው ግፍ ያልተነገረ እንጂ ያልተደረገ ነገር የለም። ስለዚህ በትግራይ ህዝብ ላይ የፈጸመው ግፍ በአማራ ህዝብ ላይ እንዲፈጸም አንፈልግም ሲሉ የትግራይ ሰራዊት አመራሮች ተናግረዋል። ይህ በእንዲህ እንዳለ ከፋሽቱ ቡድን ጋር እተባበራለሁ ብሎ የሚያስብ ካለ እርምጃ እንደሚወሰድባቸውም በውይይታቸው አንስተዋል። ሌት ተቀን ብራዋጡ ያለ በመጨቆን መብራት በማጥፋት ውሃ በማጥፋት ህብረተሰቡ ሲያሰቃይ እንደነበረኛ እናቃለን። የህዝቡ አናኗር እያየነው ነው የህዝቡ አናኗር እንዴት እንደሆነ የነበረውን ያጠፋ ካልሆነ መስተከር አንዲት የጨመረለት ነገር የለም። እንደዚሁ የቁርጥ ቀን ሲደርስ ደግሞ ማን ቀድሞ እንደሸሸ እናንተም ታውቁታላችሁ። ገንዘቡን ይዞ ባዘጋጀው መኪና ልጆቹን ሳይተው ትጥቁን ተሸክሞ የት እንደገባ እናንተም ታውቁታላችሁ። እዚህ የገባው ምንም ኃጢያት የሌለው በዚህ ሁሉ ግፍ ምንም እጅ የሌለው ንጹህ ህብረተሰብ ነው። እዚህ የከተማውን ሀብት ዘርፎ ይህ የተፈጠረውን ጊዜያዊ ችግር ለአንደኛው ውልደቱ ለአንደኛው ስደቱ አድርገው ቆጥሮ ሀብት ለማካበት የሚጥር ኃይል በፍጹም አንታገስም። ይህ እንዲሆን ግን እኛን ብቻ ሁሉም ጠብቀን ስለማንችለው ህዝብ ያልተሳተፈበት የጸጥታ ይሁን የሰላም ይሁን የልማት አጀንዳ ከንቱ እንደሆነ እናቃለን። በሌላ ዜና የማጫው ከተማ ነዋሪዎች ለትግራይ ሰራዊት ማጠናከሪያ 2.3 ሚሊዮን ብር በላይ ድጋፍ አደረጉ። የትግራይ ህዝብ ጠላት ከትግራይ መሬት ተጠራርጎ እስከሚወጣና የትግራይ ህዝብ ራስን በራስ የማስተዳደር መብት እስኪረጋገጥ ትግላቸውን አጠናክረው እንደሚቀጥሉ አስታውቀዋል። ለጦማይ ገዛኢ ዘገባ ፍሮይኒ መንገሻ ተመልክተዋለች። የማጫው ከተማ ነዋሪዎች የትግራይ ህዝብ ደህንነት ለማረጋገጥ ህይወታቸውን መስዋዕት በማድረግ በመታገል ላይ የሚገኙ የትግራይ ሰራዊት ለማገዝ ከጠላት ውስጥ በመሆን እየሰሩ እንደነበር ይታወቃል። አሁን ደግሞ የትግራይ ሰራዊት እያካሄደ ያለው ትግል እስከ መጨረሻው ድል እስኪያደርግ ከትግራይ ሰራዊት ጎን በመሰለፍ የሚያስፈልገውን እርዳታ እያደረጉ እንዳሉ ገልጸዋል። ናይ ከተማ ህብረተሰብ ብዙሁሉ ሁሉ የከተማው ህብረተሰብ የሚችል በአካል በመሄድ የማይችል ደግሞ ስንቅና ሌሎች ቁሳቁስ በማውጣት በጥሩ ትብብር ላይ ይገኛል። አብጽቦ ምትሐባሪ ይርከብ እحنا አኪዩና ያለለና ብዙ ገንዘብ አኪዩና አለና እኛ ብዙ ገንዘብ ሰብስበናል። በተጨማሪ ከነጋዴ ብቻ ሳይሆን ተከራይና አከራይ ያለኝን አደርጋለሁ በማለት ሁሉም በመተጋገዝ ላይ ነው ያለው። ካሁን በኋላም ልንቀጥልበት ይገባል። ካህዝል ዳህርለ ለንቁጽለሉኝና የከተማ ማጫው የሎጂስቲክስ አስተባባሪ አቶ ኃይለ ደስታ በበኩላቸው የከተማ ማጫው ህዝብ የመኖር መብቱን ለማረጋገጥ ልጆቹን በማሰለፍ ያደረገ ያለው ትግል ለማገዝ ከ2.3 ሚሊዮን ብር በላይ በማሰባሰብ የተለያዩ ስንቅ እንዳዘጋጁ አስታውቀዋል። ካቤ 870 ኩንታል 870 ኩንታል የሚሆን ተሰጥቶናል። ሁሉም በየደረጃው ስኳርን በተመሳሳይ ተሰጥቶናል። እንደምታዩት እዚህ ብቻ ሳይሆን ከውጭም አለን። ወደ ፋብሪካ ያስገባነው ከ595 በላይ ኩንታል ስንዴ አለን። ክክ 35 ኩንታል ፊኖም ከሌላ ማስቀመጫ አለን። የገንዘብ ማዘጋጀት ላይ ከነጋዴዎች ጋር ባደረግነው ስምምነት ነጋዴዎቹ ፍቃደኛ ሆኖ በሚገባ እየሰራ ይገኛል። ያው ተነጋዳዩን ፍቃደኛ ሆይኑ ከዚህ ብዝግባ ናሰርሕ ይዝርከብ ደጀንነት ለማጠናከር ህብረተሰቡ በከፍተኛ ሁኔታ እንደሚገኝ የገለጹት አቶ ኃይለ ለቀጣይም ለሰራዊቱ ማጠናከሪያ የሚሆን ከመንግስት ሰራተኞችና ማህበሮች እርዳታ ለማሰባሰብ እንቅስቃሴ በማድረግ ላይ እንደሚገኙ ገልጸዋል። ሰራዊቱና ድበጽሕ ኮይኑ ንምንታይ ንብረትና በሙሉ ደሽየጥ የም ህብረተሰቡ ለሰራዊታችን የሚደርስ ከሆነ ለምን ንብረታችን አንሸጥም ነው የሚሉት። ህዝቡን በኮሚቴው ያለው እምነት ከፍተኛ ነው። ምዝገባ ሞልቷል፣ አስተካክለን እንጠራቸዋለን ብንላቸው ህብረተሰቡ አናቋርጥም በማለት ማዋጣቱን ቀጥሏል። ህብረተሰብ አይናቋርጥን ወሊሙ ተሙጻቀጽል ወደለ ማለት የትግራይ ህዝብ ራስን በራስ የማስተዳደር መብቱ እስከሚረጋገጥና ትግራይ እስከ መጨረሻው ነጻ እስክትወጣ የከተማ ማጫው ህዝብና አስተዳደር ትግሉን አጠናክረው እንደሚቀጥሉ አስታውቀዋል። ራያ ዩኒቨርሲቲ በተለያዩ የትምህርት ዘርፎች ያሰለጠናቸው 754 ተማሪዎች በመጀመሪያ ዲግሪ አስመረቀ። ተመራቂዎቹ በሰጡት አስተያየት ለምረቃ እንድንበቃ የማጫው ከተማ ህዝብ ላደረገልን ሁለንተናዊ ድጋፍ እናመሰግናለን ሲሉ ገልጸዋል። ለሀብቶም ረዳ ዘገባ ሄዮን ኃይለ ማርያም። ራያ ዩኒቨርሲቲ በተለያዩ የትምህርት ዘርፎች ያሰለጠናቸውን 309 ሴቶች የሚገኙበት 754 ተማሪዎች በመጀመሪያ ዲግሪ አስመረቀ። የራያ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ታደሰ
ሳያና የትግራይ ህዝብና መንግስት ኩራት ነው ሲሉ ገልጸዋል። ዩኒቨርሲቲያችን በ2013 ዓመተ ምህረት 2 ምረቃዎችን ያካሄድ ነው። ባለፈው ህዳር 24 ቀን ጦርነት ላይ ሆነን ማስመረቅ ጀመርን። ዛሬም ነሐሴ 5 ቀን ለሁለተኛ ጊዜ እግዚአብሔር ረድቶን የአካባቢው ማህበረሰብ ረድቶን የአካባቢው መስተዳደር ረድቶን የጸጥታ አካላት ረድቶን ለዚህ በቅተናል። ስለዚህ በዚህ ሁኔታ ላይ ሆነን ማስመረቅ መቻላችን ለኛ ትልቅ ድል ነው። ተመራቂዎቹ በቆይታቸው ያዳበሩትን የመቻቻልና የመከባበር ባህል በሄዱበት ሁሉ እንዲተገብሩትም አሳስበዋል። የራያ ዩኒቨርሲቲ ምክትል አካዳሚክ ፕሬዝዳንት ዶክተር ነጋ አፈራ በበኩላቸው ተመራቂ ተማሪዎች የሰላም አምባሳደር በመሆን በተሰማሩበት ሁሉ በስራዎቻቸው ስኬታማ እንዲሆኑ ጥረት ማድረግ ይገባልን ብለዋል። በተመራችሁበት ሙያ ህዝባችሁን በማገልገልና ሙያዊ ግዴታችሁ እንድትወጡ እያሳሰብኩኝ መልካም የሥራ ዘመን እንዲሆንላችሁ እመኛለሁ። ተመራቂዎቹ በሰጡት አስተያየት የነበረውን ጫና ተቋቁመው ለምረቃ እንዲበቁ የማይጨው ከተማ ህዝብ ያደረገላቸውን ወገናዊ ድጋፍ አመስግነዋል። የነግርማው ባላለው የመጣሁት ከራያ ቆቦ ወረዳ ዛሬ ላይ ያለኝን ስሜት ለመግለጽ እጅግ ቃል ያጥረኛል። ምክንያቱም እንደሚታወቀው በትግራይ ክልል በጣም ብዙ ችግሮችና ፈተናዎች እንደገጠሙ ይታወቃል፣ በሀገር ደረጃ ማለት ነው። እና ያን ሁሉ ችግር ተቋቁመን አልፈን ብዙ የሳይኮሎጂ ጫናም ነበረብን። ያን ሁሉ አልፈን ለዚህ ቀን በመብቃታችንና በመድረሳችን እጅግ የላቀ ምስጋና እንደፈጣሪ ማለት እና ደግሞ እንዲሁም ለማህበረሰቡ የመጣሁት ከሰላሌ ነው። ስሜ ደግሞ መቅደስ ግርማ እባላለሁ። በጣም አመሰግናለሁ እድሉ ስለተሰጠኝ ማለት ነው። እና የትግራይ ህዝብ በጣም ፍቅር ነው ከምንም በላይ በተለይ ማይጨው ማለት ነው። ስንት ተማሪ ይሄዳል። እኛ ግን እነሱን አምነን እስካሁን ቆይተናል። ምንም ነገር አልሆንም። ይሄው ለዛሬ ቀን አርሶን ለምርቃ ቀን አርሶን በሰላም ይሄው እዚህ ደርሰናልና በጣም አመሰግናለሁ። የትግራይ ከተማ ማጨው በጣም ጥብቅ ህዝብ እዩ። ያው አናውን ካብዙ ከባቢ ኮርጸ ይደል ያው የማጨው ከተማ ህዝብ እንግዳ ተቀባይ ህዝብ ነው። ከዚህ አካባቢ መውጣት አልፈልግም። የተመረኩት በግብርና ዘርፍ ስለሆነ እዚህ አካባቢ ብዙ የሚሰራ ስላለ እዚሁ መስራት ፈልጋለሁ። እዚህ ሰርቼ አገሬንና ቤተሰቤን መቀየር ነው የሚፈልገው። ስሜ የሽወርካ አባባላለሁ። የመጣሁበት አማራ ክልል ሰቆጣ ነው። የማጨው ህብረተሰብ እንዴት አድርጌ ማመስገን እንዳለብኝ እኔ ግራው ይገባኛል። በጣም ደስ የሚሉ ህብረተሰቦች ናቸው። እግዚአብሔር በዚህ ያጽናቸው ብዬ ነው እመኘው። እኔ ስሜ በዳዳ መኮንን ይባላለሁ። ከኦሮሚያ ክልል ከጉጂ ዞን አምነን የመጣነው ማንኛውም ሰራዊት ስላልሆነ አምነን የመጣነው የትግራይ ህዝብ ነው። የራያ የማይጨው ህዝብ ስለሆነ እነሱ እስካሉ ድረስ እኛ ምንም አይደርስብንም በምን አምነን እዚህ ቀረን። በክልሉ ጦርነት አለ። በጦርነት ውስጥ ሆኖ መማር አይደለም ለመኖር የሚከብድ ነው። ይሄ አቋርጠን እንደሌሎቹ ሳንመረቅ እንሄዳለን ብለን ገምተን ነበር። ግን ምንም አዲስ የተፈጠረ ነገር የለም። የመጣንበትን ለአስምት ወይም ከዛ ለረጅም ዓመት እያለምን የቆየነው ስኬት ዛሬ በማየታችን በጣም ደስ ብሎኛል። ይሄን ቀን መግለጽ አልችለውም። እንደው ቢደገም ደስ ይለኛል ቀኑ። በ2010 ዓመተ ምህረት የመማር ማስተማር ሂደት የጀመረው ዩኒቨርሲቲው የዚህ ዓመት ተመራቂዎችን ጨምሮ ከ1450 በላይ ተማሪዎችን አስመርቋል። የፋሽሽት አብይ ቡድን በተደጋጋሚ ሲያስራቸውና ቤተሰቦቻቸውን ሲያሰቃያቸው የነበሩ የኢትዮ ፎረምና የአውሎ ሚዲያ ጋዜጠኞች ከወራት እስር በኋላ ፍርድ ቤት ቀረቡ። በቁጥጥር ስር ከነበሩት መካከል 10 የአውሎ ሚዲያ የስታፍ ሰራተኞች የተፈቱ ሲሆን 4 የኢትዮ ፎረምና የአውሎ ሚዲያ ጋዜጠኞች ግን እንዳልተፈቱ አዲስ ስታንዳርድ ዘግቧል። ኃይለ ኪሮስ ወልደ ተጨማሪ አለው። የሚዲያ ተቋማትና የሚዲያ ነጻነት በማፈን በሀገሪቱ ከፍተኛ ወንጀል በመስራትና ሰብአዊ መብት ጥሰት በመፈጸም የሚገኙት የፋሽስት አብይ ቡድን ታዋቂ ጋዜጠኞች ለእስር በመዳረግ እያንገላቱ መሆናቸው ተያይዞ 10 የአውሎ ሚዲያ ሰራተኞች መፍታቱ አዲስ ስታንዳርድ ዘግበዋል። አዲስ ስታንዳርድ የፌዴራል ፖሊስን ዋቢ አድርጎ እንደዘገበው ከእስር ተፈቱ ያላቸው የአውሎ ሚዲያ ሰራተኞች 8ቱ የኤዲቶሪያል ክፍል እንዲሁም የህግ አማካሪና የሰው ኃይል ሰራተኞች ሲሆኑ ሌሎች 4 ጋዜጠኞች ግን በእስር ይገኛሉ ሲልም ዘግበዋል። ከትናንት በስቲያ የነበረው የፍርድ ቤት ውሎ የህግ ጠበቃ አቶ ታደለ ገብረመድህን ለአዲስ ስታንዳርድ እንደገለጹት ደንበኞቻቸው እንዲወጡ ተፈቅዶላቸው ሲያበቃ የደንበኞቻቸውን የማንነት መታወቂያ በፌዴራሉ ፖሊስ ስለተያዘ መንቀሳቀስ እንዳልቻሉ በመጥቀስ የኢትዮ ፎረምና አውሎ ሚዲያ 4 ጋዜጠኞች አበበ ባዩ፣ ያየሰው ሽመልስ፣ በቃሉ አላምረው እና ፋኑኤል ክንፈም አሁንም በእስር ላይ መሆናቸው አጋልጠዋል። ይሁን እንጂ ከነዚህ ውስጥ የኢትዮ ፎረም ጋዜጠኛ የሆነው ያየሰው ሽመልስ ስነ ምግባር ጠብቆ ወቅታዊና ሚዛናዊ በሆነ አቀራረብ መረጃን ለህብረተሰቡ
ያላነሰ በማድረስ ሙያዊ ኃላፊነት ይወጣ እንደነበር በብዙዎች ዘንድ ይታመንበታል። በፌዴራል ደህንነት ኃይሎች ካለፈው ወርሃ ሐምሌ ጀምሮ ለእስር የተዳረጉ አሁንም ያልተፈቱ የአውሎና የኢትዮ ፎረም ጋዜጠኞች በሀገር ውስጥ ሆነው በተለይ ትግራይ ላይ የታወጀው ጦርነት የጥፋት ቡድን በማጋለጥ የቡድኑ ለዘመናት ተከብሮ የነበረው የኢትዮጵያ ከሌሎች ሀገራት መልካም ግንኙነትና ቅቡልነት አደጋ የሚጥሉ አካሄዶችን የፋሽስት አብይ ቡድን ሐሰትና መደናገር መርህ ለዲፕሎማሲ ውድቀት እንደሚዳርግ የጋዜጠኞቹ በወቅቱ ሲተቹም ተሰምተዋል። ሌላውና ዋነኛው የፋሽስት ቡድን በሰብአዊ መብት ጥሰት በሀገር ክህደት የፈጸሙት ከፍተኛ ጥሰቶች በመረጃና በማስረጃ በመተንተን ምሁራንን የፖለቲካ ልሂቃንን በመጋበዝ ሚዛኑ በጠበቀ መልኩ ሀገርንና ሕዝብን ለማዳን ሙያዊ ኃላፊነታቸው ሲሰሩና ሲታትሩ እንደነበረም ይታወሳል። በኢትዮ ፎረም ጋዜጠኛ ያየሰው ሽመልስ ለበርካታ ጊዜ የታሰርና እየተፈታ ሲንገላታ በማስታወስ መንግስት በሚዲያ ተቋማትና ጋዜጠኞች የማፈን ተግባር በዓለም አቀፍ የህግና ሰብአዊ ተቋማት እየተኮነነና እየተጠየቀበት ያለው የጋዜጠኝነት ማሰርና ማንገላታት መቀጠሉ የሚያሳይ ነው። ዛሬ በፌዴራል ከፍተኛ ፍርድ ቤት የቀረቡት በሶስት ጋዜጠኞች ከኢትዮ ፎረም ያበበ ባዩ፣ ከአውሎ ሚዲያ በቃሉ አላምረውና ፋኑኤል ክንፉ በቀጠሯቸው ምክንያት የተገኙ ሲሆን በአፋር ክልላዊ መንግስት በአዋሽ ፈንታሌ ፍርድ ቤት ቅርንጫፍ ስሞታለኝ በሚል ለምርመራ የፌዴራል ፖሊስ ማጣራት ተጨማሪ 14 ቀን እንዲሰጠው መጠየቁንና ጠበቃቸው አቶ ተወልደ ገብረመድህን ለአዲስ ስታንዳርድ እንደገለጹት የደንበኞቻቸው የዋስ መብታቸውንና ጉዳያቸው በውጭ ሆነው እንዲያቀርቡ በችሎቱ ጠይቀው ፍርድ ቤቱም ከ4 ቀን በኋላ ሰኞ ነሐሴ 10 ቀን 2013 ዓ.ም በዕለቱ ሁሉም እንዲቀርቡ ቀነ ቀጠሮ መስጠቱን አስረድተዋል። ቤተሰቦቻቸው በማስፈራራትና በማናለብኝነት በማንገላታት የተጠመደው የፋሽስት አብይ ቡድን በቅርብ ባቀናበረው በአፋር አካባቢ የተፈጠረው ወንጀልም ለማላከክ የተለመደው ድራማውና እንግልቱ የፍትህ አልበኝነቱ ተጨማሪ ማሳያ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ።